ሰላም እንዴት ናችሁ የመኒቲ ቤተሰቦች እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ አሳስባለሁ ዛሬ ይሄን የመሰለ ያማረና ውብ የሆነ ዲኮሬሽን እንዴት ሰርቼ እንዳዘጋጀው ነው ማሳያችሁ አሁን ወደ ስራው እንሄዳለን ተመልካቾቼ እዚህ ጋር እንደምትመለከቱት ለዲኮሬሽን የሚያስፈልጉኝ ነገሮች ሁሉ እዚህ ጋር አቅርቤያለሁ እዚህ ጋር ፊኛዎቼ አሉ እንደ ታሸገ ነው እንደዚህ ሚክስ ሆኖ ነው የሚመጣው ብሉን ጋርላንድ ብላችሁ ኦርደር ስታደርጉ እንደዚህ የተያዙ ፊኛዎች ነው የሚመጡት ሲንግል ሲሆን ይወደዳል እንደዚህ አንድ ላይ ኦርደር ስታደርጉ ዋጋውም ጥሩ ነው እንደገና የምትፈልጉት አይነት ዲኮሬሽን ይኖረዋል በዛ ላይ ደግሞ የሚያስፈልጉት መስሪያዎች አንድ ላይ ተያይዘው ነው የሚመጡት መስቂያው ቀዳዳ ያለው ከፕላስቲክ የተሰራ ማሰሪያ መቋጠሪያ ግሉዶት እና እንደዚህ ተያይዞ ስለሚመጣ ምንም ይጎልባችሁ ነገር የለም ለመስራት እዚህ ጋር የልጄ ቀሚስ ነው አንድ ላይ ስለመጣሁት ነው እዚህ ጋር ያስቀመጥኩት አንድ ላይ ስለመጣልኝ ነው እዚህ ጋር መንፊያ አለኝ ይሄንን ነው የምጠቀመው እናንተ ኤሌክትሪክ መጠቀም ትችላላችሁ እዚህ ጋር ለኬክ ሳት የምጠቀመው እቃዎች ናቸው እነዚህ ሳህኖቼ ምናምን ናቸው ከካርቶኑ እንደፈታው ስለሆነ ነው አንድ ላይ ስላስቀመጥኩ እዚህ ጋር እንትን ያሉት ለዲኮሬሽን የምጠቀማቸው ነገሮች ናቸው ሁሉም እነዚህን ተጠቅሜ ነው ያማረና ውብ የሆነ ዲኮሬሽን ልሰራ የቻልኩት የጠረጴዛ ሽፋኖቼ ናቸው እዚህ ጋር ደግሞ የልጄ ኮፍያ አለ እና በየሱቁ እየዞርን አንቸገርም አንድ ላይ ኦርደር ካረግን ዋጋውም ጥሩ ነው የሚሆነው አንድ ላይ ይመጣልናል በየሱቁም እየሄድን አንቸገርም አንዳንዴ ስናጣ ብዙ ነው የምንቸገረው ከዚህ በፊት ተቸገር ነበር አሁን ግን አንድ ላይ ኦርደር አረጋለሁ ከዛ ሁሉ ነገር ይኩል ይመጣልኛል የምፈልገው ነገር አላጣውም ማለት ነው ይሄ ባክድራፕ ነው አንድ ቁጥር ያለበት ከፍላወር የተሰራ ባክድራፕ ነው ባክድራፕ በጣም ያሳምራል ዲኮሬሽንን ያጎላዋል እና ይሄ ባክድራፕ ነው አሁን ወደ መንፋቱ ሄዳለው እዚህ ጋር አገባድጃለሁ ነፍቼ እና በመቋጠሪያው ነው የምንቋጥረው እጃችንን አያምን በመቋጠሪያው ስንቋጥር እንዲፈጥንልን ኤሌክትሪክ መንፊያ መጠቀም እንችላለን እኔ ለጊዜው ቤቴ ስላለ ይሄንን የተጠቀምኩት እና ደግሞ ቀለል ባለ መንገድ መስራት እንደምንችል ለማሳየት ነው ይሄ መንፊያ ዶላር ስቶር 1 ብር ይሸጣል ወልማርት ምናምን 2 ብር ይሸጣል ብሉኔ እንደዚህ ያማረ ብሉን አበባ የመሰለ ብሉን እንግዲህ ነፍቼ አዘጋጅቻለሁ አሁን ደግሞ መስቂያ ውስጥ እያስገባን እናያለን እንዲህ ታስሮ ነው የሚመጣው ተጠቅልሎ መስቂያው ሁለት ቀዳዳ አለው አንድ ጠባብና አንድ ሰፊ ቀዳዳ አለው መጀመሪያ በሰፊው ውስጥ እናስገባለን ከዛ ወደ ጠባቡ እንጎትተዋለን ብሉናችንን እንዳይሾልክ እንዲያደርገው ለማግባት እንዲመቸን መጀመሪያ ሰፊው ላይ እናስገባና ወደ ጠባቡ ስንገፋው እዛ ተቆልፎ ይዘዋል ከዛ ምንም አይወልቅብንም በቃ እንደዚህ ያረጋግን ማስገባት እስከቻለልን ድረስ ዝም ብለን በመደዳ እናስገባለን አንዳንዴ ይጠባል ያስገባን ስንሄድ ለማስገባት ሲያስቸግረን እንዘላለን አንድ ሁለት እየዘለልን እናስገባለን እንደዚህ ሚክስ ብሉን ሲሆን ደግሞ በቃ አሁን ይሄ አራት አነ ከለር ነው አራቱንም አነ ከለር በተራ አስገብተን ውበቱ የሚጎላው እንደዛ ነው ያንዳንዱን ከለር በተራ አንዳንድ ስናስገባ መጨረሻ ላይ ስንጨርሰው ያምራል በሚክስ ባሉን ከሆነ የምንሰራው እንደዛ አድርገን ነው መስራት ያለብን ከዛ ትልቁን ባሉን ደግሞ የ17 ኢንች ባሉን አለበት እሱን አራርቀን
ውበት እንዲኖረው አራርቀን እናስገባለን። ወደ ጫፉ አካባቢ ደግሞ ትንንሽ ሳይዝ ያላቸውን ባሉኖች እናስገባለን። የተለያየ እንትን ምን ሰራ ከሆነ በተለይ አንዱን ሳይድ ባዶ ምን አርገን ያሁን ሁለቱንም ሳይድ ባዶ ስላረኩኝ እኩል ነው ያስገባውት። እዚህ ጋር ሰቅያለሁ። ከዛ ከሰቀልኩ በኋላ ነው ምሞላው። ትንንሾቹን 5 ኢንች ባሉኖቼን ሞላለሁ፣ ተቀጥቃለሁ። ከሰቀልኩ በኋላ መጀመሪያ ትልልቆቹን አስገባና 12 ኢንቹን ነው መጀመሪያ ያስገባውት። ከዛ በኋላ ትንንሾቹን ሞላው። ከዛ እዚህ ጋር አበቦች አሉኝ። ይሄን አበባ የገዛውት ከወልማርት ነው። ሴል ላይ አግኝቼ አንዱን በ25 ሳንቲም ሂሳብ ነው የገዛውት። እንደዚህ ሴል ላይ ስታገኙ አበባዎችን ገዝታችሁ ብታስቀምጡ እንደዚህ ዲኮሬሽን በመሰሩ ሰዓት በጣም ነው ውበት የሚኖረው። ከዛ እንዲህ አበባችንን አልፎ አልፎ እንሰካለን። በቃ እንደዚህ በቀላል ሁኔታ ወጪ ቆጣቢ በሆነ መንገድ በራሳችን ዲኮሬሽናችንን እንዲሰርተን ለማንኛውም ሴርሞኒያችን ፋ ብለን እናሳልፋለን። በነገራችን ላይ እኔ ከዚህ በፊት ምንም አይነት የዲኮሬሽን ሙያው የለኝም፣ እውቀቱም የለኝም። ሰው ከማስቸገር እያልኩ ስሞክር ነው የቻልኩት እና ምን ልላችሁ ፈልጌ ነው ከሞከርን እንችላለን ምንም ነገር። ስለዚህ መሞከር ጥሩ ነው። አሁን ግን እንደዚህ ያማረ በርዝዴይ ማክበር እችላለሁ እና እንደዚህ አርገን በቀላል ሁኔታ መስራት እንችላለን። ሰውንም ማስቸገር አይጠበቅብንም። ጨርሻለሁ። ይኸውላችሁ እንዴት የሚያምር ዲኮሬሽን እንደሆነ። እንዲህ በቀላል ወጪ ቆጣቢ በሆነ መንገድ በጣም ቀላል የሆነ አሰራር ነው። እንደዚህ ሰርታችሁ ሁላችሁም ሴርሞኒያችሁን እንድታከብሩ ነው የምለው። ሞክሩት፣ በጣም ቀላል ነው። አሁን ወደ መጨረሱ ነው ያለሁት እና ስራዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ያላደረጋችሁ ሰዎች በሌላ ቪዲዮ እስክንገናኝ ድረስ ስላያችሁኝ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ።